ጆከር ይኸውልህ ወለደች ወልዳ የ6 ቀን ህፃን ልጅ በአረንጓዴ ቢጫ ቀይ ጠቅልላ እዚህ ጋር ጣለችው። እግዚአብሔርን ጆከር እንዳለ እኔ ማቃቸው ልጆች እንዳለ ነው የታፈሱት እንዳለ ልጁን እስከ ህይወቱ በአረንጓዴ ልክ እንደ ኃይሌ ገብረስላሴን እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅልላ ኢትዮጵያዊ መሆኑን አረጋግጣለን። ጥላው ጠፋች። ግን እንትኑ የጣለችበት ሱፐርማርኬት ጋር ስለሆነ ካሜራ ይወጣል። ሩህ አለ አላው በዚህ ሙቀት ጆከር እግዚአብሔርን እሳት ቆሞ ይሄ በቃ ሀገር ገዥ ነው ቢሆን ኢትዮጵያን ይገዛል። ሀገራችን በዲቃላማ ትገዛም ተው ጆከር እናቴ የተያዙ ይሄ እኮ የተገፋ እኮ ነው። አስባ ጥሩ ነገር እንደጣለች በባንዲራ ጠቅልላ ቁጭ ታደርገዋለች። ወይኔ በላ ወንድሞቻችን በሞቱበት ባንዲራ ስለ ልጁ መጣን ምንም ማያቆምቶች ኮከብ አለው ባንዲራው ኮከብ አለው ባንዲራው ኮከብ አለው። ታው አንተ ደግሞ ኮከብ አለው ኮከቡም ኖራ አልኖረ ሁለቱም እኮ የራሳችን ነው። ጆከር እግዚአብሔርን እኔ የሚያሳዝኑኝ እነዛኞቹ በነገራችን ላይ ኮሜንታተሮች የሚያስቃችሁ ምንድን ነው? አሁን ይሄ ታሪክ ያስቃል የምር ያሳብዳል እንጂ አንደኛ ሀገርን የሚያሰድብ ሁለተኛ ሴቶቻችን ቤት ናቸው። ጆከር እኮ ቢስቅ ሌላ ሀገር ሆኖ ነው የሚስቀው። ችግር የለበትም። ከታች ቁጭ ብላችሁ የምትስቁ ገብርኤልን ደም አልቅሱ። የተሰበረ ልብ መላክ ይሻላል እንጂ ለምትስቁ ነው ይሄን የምናገረው። ምክንያቱም የሚያስለቅስ ዘመን ነው ያለንበት። ሁኔታ በጣም ነው የሚያስፈራው። ዳውን ምኑ ያስቃል? ህፃን ልጅ ተጣለ በኢትዮጵያ ባንዲራ። እንግዲህ ኢትዮጵያዊ የሚውለደው ሌላ ዜጋ የሚውለደው ስማችን መልካም እንዳልሆነ ነው የሚያሳየው። የሀገራችን ባንዲራ የማንም ልጅ ሁን የምንም ልጅ ሁን ከምንም የሚረገዝ ከየት የሚምጣ እግዚአብሔር ምስክሬ ነው። በጣም ነው የምታሳፍሩት በምትስቁ ልጆች ከታች ሆናችሁ። ምን መልካም ነገር ሰምታችሁ ምን የሚያስቅ ተገኝቶ በኢትዮጵያ ባንዲራ እኮ ነው። ጥያቄ ልጠይቅሽ አንቺን ይሄ ያላሳቀ ምን ያስቃል? አምጣ ወልዳ ነው። ቆይ እቺ ሴት በሽተኛ ብትሆን ታማ ከፎቅ ላይ ተወሮራ የሆነ ሰው ግፋቻ ቢያደርግባት አንስቅም። አምጣ ወልዳ ደስ እያላት እንትን አስገብታ ተቸግራ አውጥታ በባንዲራ ጠቅልላ ጥላ ሄደች። ስለዚህ በዚህ የሷ መጣሏ እኮ አይደለም እኔን ያናደደኝ። ሙሉ እዚህ ጋር ያለ ኢጃዛ ቤት ያልተሰበረ የለም እንዳለን ያፈሷቸው ሴቱንም ወንዱንም እንዳለ በመደዳ ነው የታፈሱት። እንዴት እንደሚያሳዝኑ እግዚአብሔርን። በዛ ላይ እየተባለ ያለው ዱባይ አስቡት። የምር በጣም ነው የሚያሳፍረው። በእሷ ምኑ መሳቅ አይደለም። የፈለጋትን መሆን ይቻላል። ግን እዛ ጋ ያለው የሀገር ባንዲራ ነው። የምንም የሚሆን ዓለም የሚያውቀው ማለት ነው። ስለዚህ ልታዝኑ ነው የሚገባችሁ። የምር ይሄ አያስቅም። የምትስቁ ሰዎች ከውስጣችሁ የሆነ ነገር የጎደለ መሆን አለበት። እንደነሳስ እሷ ሊኗን የሸጠች እንደሆነ ሚሚቻ አሁን ሙሉ እዚህ ሀገር ዜጎች እያወሩባት ያለችው እንትን ወንድ ይዛ መዳሟ ስትሳፈር ልጁን ይዛው ገባች ቤቷ። ሴትዮዋ እንደሱ አይነት በጣም ብዙ አለ። እንደሱ አይነት ምንም የምንማንወሻቸው በጣም ብዙ አለ። አሁን እቺ ሴትዮ እቺ መዳም ክብሯ ምንድን ነው? በጎንና በጎንሽ የታሸግሽው? ታሽግ አይደለም መድኃኒት ተቀብቼ ነው ጆከር። አልጋዋ መዳሙ አልጋ ላይ ይዛተኛች። እሷ ስትሳፍ ይቺ ጀግና ናት። ፈጣሪ ሆይ ያልከኝ አፈር ብላሽ ጆከር ጀግና ናት። ማራት ላይ ወንዶቹ አጠቃላይ የእሷ ያስቃል። የምር ነው ከድፍረቷ የሆነች በቃ ነገ ምን እንደምትሆን ስለማታውቅ በቃ ኢትዮጵያዊነታችሁን እያስተዋወቀችላችሁ ሚሚዬ ወለደች አማጠች፣ ፍቅር ተጫወተች፣ ወለደች አማጠች። ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው። ቁጭ አርጋ በባንዲራ ጠቅላ ግቡን አሸንፊያለሁ። ጆከር የምር ከልብ እየተናገርክ እንዳሉን ባክም ይሄ አያስቅም። ሲሪየስ የምር የሚያምና የሚያሳዝን በተለይ ለዱባዮች ለእኛ ለሴቶቹ አንገት የሚያስደፋ ነው። የምር ነው። ምን ታደርጊዋለሽ? አይ ይሁና። ለማንኛውም ልቦና ይስጠን። እኔ ከዚህ ውጭ ምንም ማለት አልችልም በእውነት። የዛችኛዋን አይቼዋለሁ መሲ። ይሄ መዳም ቤት ቁጭ ብላ ከነ ሽሿ
እሱን ተይ፣ እሱ ችግር የለውም። በዛ ይሳቁ። ምክንያቱም ዋጋ የምትከፍለው ራሷ ናት። የዚህኛው ግን አንደኛ ባንዲራው አለላው ላይ፣ ሁለተኛው የኛ ሴትነት፣ ሶስተኛው ዱባይ ሲባል በስንቱ ነው መታማት ያለብን ቤተሰብ። ዱባይ ላይ ያለ ነገር ምን አይነት እስኪ ፊሊፒንስ በት ነገር ቢወጣ። በነገራችን ላይ እንደዚህ ማድረጉ ጥሩ አይደለም። ወልዳችሁ እንትን ለባልተቤቱ መስጠት ትችላላችሁ። ሴትና ታስደው ብርቱካን እኮ ነው የሚመስለው። ኪላውራ ሀሳቤን ልጨርስ መሲል ተይ እንጂ ጥሩ አይደለም፣ ይደብራል። ኢትዮጵያዊነታችሁ ሀበሻነታችሁን ብዙ ሰርተው ደግሞ የሚያድሩ እህቶቻችን አሉ እንጂ ሚምዬ ባንዲራው እኮ ብዙ ሰው እኮ እየሞተበት እየተጠቀለለ እናቶቻችን እየተጠቀለሉ እየተጣሉበት አይደል? ባንዲራው ታስቢያለሽ። ሴትነታችሁን ግን ጥሩ አይደለም እና አታሰድቧቸው እህቶቻችን። ጀግና ናግን አትሌት ሩጫችሁ እንዲያሸንፋችሁ አርጋ አስቀመጠች። አጎቶቻችን እኮ ሚሚ ምን እንዳደረጉ ታውቂያለሽ? በዛችሁ ደቂቃ እኮ ሙሉ ካሜራው አካባቢ ወጣ። አፈር አባቴ ሁላና እዚህ ጋር ሳምጥታ ብትጥለው ልጅ። ኧረ መሲቴ እንኳን አወጣኝ በይ። በርሽ ላይ ቁጭ ብታረግልሽ ምን ልትሆኝ ነው እንዴ? ባለፈው ስሳኑ ሊቆሻሻ ጋር አይደል እንዴ ጥለው ሄዱት? ትንሽ ከፍ ብሎ እኮ ነው ከኔ። ይሄንን ረስታው ነው መሰለኝ የመሲን ሱቅ እዚህ ነው። አይ ለማንኛውም የምር እናስብበት። ማለት እንደዛ ያልኩ ለምን እንደሆነ ታውቃለህ? ቢያንስ ያኛው በሀገራችን ላይ ነው እየሆነ ያለው፣ ሀገራችን ላይ መሆን ያለበት እንትን ነው። ይሄ ግን በሰው ሀገር ላይ ሆኖ እኔ ዱባይ ሞል ለብሼ ሄጄ ምን ያክል እንደተሰቃየው እኔ የማውቀው መስሻ ባንዲራው ማለት ነው። ፎቶ ለመነሳት ነው የወጣ ነው እና እንኳንስ ተጥሎበት ሰው ከባድ ነው በጣም። አንዳንዴ ያላችሁበትን ቦታ አስቡ። ውስጥ ለሚሰሩ እህቶቻችን ልንረዳቸው ግድ ይላል። ዛሬ እንደምንስቀው አይደለም ጉዳዩ ሲደርስ የሆነ ነገር ሲደርስብን ምን ላይ እንደምንሆን ታውቁታላችሁ። ይሄ ስድብ፣ ይሄ ሳቅ፣ ይሄ ምናምን አይደለም። እንዴት ነው መመለስ የምንችለው? የሆነ ነገር ላይ እየተደረገ ያለው ሙሉ ዱባይ ላይ ነው፣ ሌላ ጋር ልጆች አይደሉም። ምንም አይነት እንትን ሲመጣ የዱባይ ስም ነው የሚወጣው። ከዛ ቀጥሎ የሴቶቻችን ስም ነው። ወንዶች ብታጠፉም አይፈረድባችሁ፣ ምክንያቱም ስማችሁ ገኖ አይወጣም። ስለዚህ መተሳሰቡ የተሻለ ነው ብዬ ነው የማስበው እና ህፃኑ ሳያሳዝንሽም 9 ወር ከ5 ቀን የተሸከምሽው ግን በምን አንጀትሽ? በእናትሽ በእውነት በጣም ያማል። እንደው ሌላው ቢሆን የተሰቃየሽ የለ በርቦሽ ያቀም በጣም ቀይ ስለሆነ ይመስለኛል ዜግነቱ ኢትዮጵያዊ ነው ብላ ነው ምልክት ማረጓ እኮ ነው። አፈራባቷ ትላል ማለት ለማስታወሻ ይመስለኛል። በነገራችን ላይ ተመቼ ይመስላል እና ሲያድግ